ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣው። እውነቴን ነው የምነግራችሁ። ደስ እያለው ይቀርብ። ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ከዛ በፊት ግን ቤተሰቦች ዛሬ የታላቁ መልአክ የቅዱስ ገብርኤል ክብረ በዓል እየተከበረውን ታዲያ ቤተሰቦች እጅግ በጣም በሚገርምና በሚያሳዝን ሁኔታ ሰሞኑን በዚህ በሶሻል ሚዲያ ላይ የሰማዕታት እንዲሁም ደግሞ የቅድስት ድንግል ማርያም ምስለ ስለሚቀዱ ሰዎች እጅግ በጣም እየበዙ እየተበራከቱ ነው። ታዲያ በትላንትናው ዕለት ደግሞ የቅዱስ ገብርኤል ምስለ ስለ እንዲሁም ደግሞ የቅድስት ጊዮርጊስን ምስለ ስል ሲቀድ የነበረ አንድ ግለሰብ ነበረ። እኛ ኦርቶዶክሳውያን ግን ለዚህ መልሳችን ምንድነው? ለኔ አማላጅ ገብርኤል አባቴ ለኔ አማላጅ። የዚህ ቻናል አባል ለመሆን ደግሞ ይህን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ አድርጋችሁ መጀመራችሁን አትርሱ። ወደ ይገርኳችሁ የመልአኩን የቅዱስ ገብርኤል ምስለ ስል እንዲሁም ደግሞ የቅዱሳን ሰማዕታትን እናታችን የቅድስት ድንግል ማርያምን ምስለ ስል ሲቀድ የነበረ አንድ ሰውዬ ነበር በትላንትናው ዕለት። ታዲያ እስኪ ደግሞ አንዳንድ ቪዲዮችን አይተን እንመለስ። በጌታ በኢየሱስ ስም ጣዖት በኢየሱስ ሰበርኩት፣ ቀደድኩት፣ ይቀደድ። ጴንጤ እድሜ ልኩን በስተትና ባለማወቅ እንደዚህ ሲጨማለቅ ይኖራል። በሚዲያ እየመጣን ከዚህ በኋላ ለሃይማኖታችን ክብር ይገባል ብለን የምንጮህ ጅሎች አይደለም። እድሜ ልካችሁን ባለማወቅና ሰውን በማሳት ትኖራላችሁ። ከዚህ በኋላ ስማችሁን እያነሳው ጴንጤ እያልኩ ለምሰራቸው ቪዲዮዎች እንዳትቀየሙ። ከአንድም ሁለት ሶስቴ ስናልፋችሁ ትማሩበታላችሁ ብለን ነበረ። እናንተ ግን የፍርሃት መስሏችሁ ቀጥላችኋል። ምክንያቱም እናንተ ያስተምረናል፣ መምህራችን ይሆናል፣ ይፈውሰናል ብላችሁ የመረጣችሁት ግለሰብ ስለሆነ ይህንን ድርጊት የፈጸመው። ክብር ለማያውቅ አንድ ለወደቀ እምነት ምንም አይነት የክብር ንግግር አያስፈልግም። እግዚአብሔር ፊት የሚቆመው መልአክ ጣዖት ማለት ሰይጣን አምላኪነት ነው። ሰለስቱ ደቂቅን ከሰዓት ያዳነ መልአክን ጣዖት ማለት ሰይጣን አምላኪነት ነው። ይህ የወደቀ እምነታችሁን ይዛችሁ ትወጣላችሁ። ሰለስቱ ደቂቅን ከእሳት ያዳነ መልአክን ታዲያ እንዴት ነው ጣዖት ብለህ ኢንሱጌ ሊናገር የቻለው? ገብርኤል አባቴ ማለታችሁ ነው። ባካችሁን ኮሜንት ላይ አትርሱ። ቅዱስ ገብርኤል ማለት ለታችን ቅድስት ድንግል ማርያም መጥቶ ያበሰራት መልአክ ነው። ታዲያ ቅዱስ ገብርኤል እንዴት ነው ጣዖት የሚባለው? በየትኛውም አይነት አስተሳሰብ ቅዱስ ገብርኤልን ጣዖት ለማለት እንኳን መነሳት እጅግ በጣም ነው የሚያሳፍረው። ቤተሰቦች እናንተም ባካችሁን ኮሜንት ላይ ገብታችሁ ገብርኤል አባቴ እያላችሁ መጻፋችሁን አትርሱ። ወደ ኔክስት ቪዲዮ ቤተሰቦች፣ ሌላ ደግሞ ነገር ማሰማችሁ ነገር ምንድነው? በዚህ ሶሻል ሚዲያ ላይ ስለ ቅዱሳን ሰማዕታት እንዲሁ ደግሞ ስለ መልአኩ ስለ ቅዱስ ገብርኤል ስለ እናታችን ስለ ቅድስት ድንግል ማርያም የተለያዩ ንግግሮችን የሚናገሩ ሰዎች አሉ። አንዳንድ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ በጣም ብዙ እምነት ተከታዮች እንዳሏት እንኳን የሚረሱ ነው የሚመስሉ የሚናገሩት ንግግር ራሱ እጅግ በጣም ነው የሚገርመኝ። እስኪ ደግሞ አንድ እጅግ በጣም ብዙ ሰዎችን ሲያነጋገር የነበረ አንድ ቪዲዮ ነበር። እስኪ ደግሞ ቪዲዮ አይተን ይታዘዛት ነበር ያገለግላት። እሺ ከዛስ በንፋስ አስሮ በደመና ጭኖ ከዛስ እሺ ሌላ ሲለም በድሮንስ የለም። ደግሞ በዚህ መጡ ኢየሱስ በሕፃንነቱ ድንግል ማርያምን አይታዘዛትም ነበር ሊሉን ነው። ሎቱ ስብሐት። የተዋሕዶ ልጆች ግን ይህንን ኮሜንት ላይ ደግሞ የቅድስት ድንግል ማርያም ልጅ የሆነውን የኢየሱስ ክርስቶስን ስም እያስቀመጣችሁ አጥለቅልቁት። ቪዲዮውን ትንሽ ሰከንድ ወስደን አይተን እንመለስ። ይታዘዛት ነበር ያገለግላት ኢየሱስ እናቱን በቀን በሌሊት ይታዘዛት ነበር ያገለግላት። እሺ ከዛስ በንፋስ አስሮ በደመና ጭኖ ከዛስ እሺ ሌላ ሲለም በድሮንስ የለም። ከየት አመጣው? የለም መጽሐፍ ቅዱስ ላይ። ዘማሪዋ ንስሐ የገባችበትን ተቃርማለህ አንተ። እንደተመለከታችሁት ነው። አሁን ደግሞ በዚህ መጥተዋል። ኢየሱስ ክርስቶስ በሕፃንነቱ ቅድስት ድንግል ማርያምን አይታዘዛትም ነበር እያሉ ሲሳለቁ እንደመስማት የሚከብድ ነገር የለም። ይቅር ይበላቸው። ኢየሱስ ክርስቶስን ከቅድስት ድንግል ማርያም ለመለየት የማይሄዱበት ርቀት የለም፣ አይሳካላቸውም እንጂ። ይህንን እኮ ለመረዳት አንድ ነገር በቂ ነበር። በሉቃስ ወንጌል ምዕራፍ 2 ከቁጥር 46 ጀምረን ስናነበው ኢየሱስ ክርስቶስ የ12 ዓመት ሕፃን እያለ በቤተ መቅደስ ሂዶ ለቅድስት ድንግል ማርያም አጣውት ነበር። ቅድስት ድንግል ማርያም ልጇን ለምን ይህንን አደረግ ተጨንቀን እየፈለግን ነበር ካለችው በኋላ ለምን ተጨነቃችሁ? ለምንስ ፈለጋችሁኝ? በአባቴ ቤት ኖር ዘንድ እንደሚገባኝ አታውቁምን? ካላቸው በኋላ ወደ ናዝሬት ተወረደ።
ይታዘዛቸውም ነበር ይላል። ሉቃስ ወንጌል ምዕራፍ 2 ቁጥር 46 ጀምራችሁ ስታነቡት ቃል በቃል ይታዘዛቸው ነበር ብሎ ያስቀምጥልናል። ስለዚህ ጌታችን ኢየሱስ ክርስቶስ እናትና አባትን አክብር ብሎ ያስተማረን አምላክ እናቱን እየታዘዘ እናቱንም እያከበረ በሕይወት አስተምሮናል። ይሄው ቤተሰቦች በቪዲዮ ላይ እንደሰማችሁት ነው እናትና አባትን አክብሩ ብሎ ያስተማረንን አምላክ ታዲያ እንዴት ነው እኛ እንደዚህ ልንናገር የምንችለው? ልንናገርስ የቻልነው? ታዲያ ወንድማችን ለዚህ ሰው የመለሰለት መልስ እጅግ በጣም ደስ የሚል ነው ብዬ አስባለሁ። እናንተም ከዚህ ቪዲዮ እጅግ በጣም ደስ የሚል መልስ እንደሰማችሁ ተስፋ አድርጋለሁ። ታዲያ ቤተሰቦች እናንተም የግል ሀሳባችሁን ኮሜንት ላይ አስቀምጡልን። ወደ ኔክስት ቪዲዮ ቤተሰቦች ትላንትና ምስለ የቀደደው ሰው እጅግ በጣም ብዙ ኦርቶዶክሳውያንን ሲያስቆጣ ነበር። ታዲያ እጅግ በጣም ብዙ ኦርቶዶክሳዊ እንቅስቃሴ የሚያደርጉ ወጣቶችን በዚህ ሶሻል ሚዲያ ላይ የግል ሀሳባቸውንና ሀሳባቸውን የሰጡ ነበር። እስኪ ደግሞ አንዳንድ ቪዲዮዎችንም አይተን እንመለስ። ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። ይህን ቪዲዮ ከመቼውም ጊዜ በላይ ላይክ አድርጋችሁ ኮሜንት ሴክሽን ላይ የነገው ቅዱስ ገብርኤል ስሙን እንድታጥለቀልቁት ቅዱስ ገብርኤል ቃላችሁ እንድትጽፉበትና ቪዲዮንም 19 ጊዜ ኮፒ ሊንክ እንድታደርጉት ሪፖስት የመደመር ምልክት ካለም እርሱን በመጫን ለወዳጆቻችን እንድታደርሱልኝ ጠይቃችኋለሁ። በእንደዚህ አይነት ምግባር ላይ የተሰማራችሁ በየትኛውም ቤተ እምነት ውስጥ ያላችሁ ወንድም እህቶቻችን እናንተን እኛ በወንድማዊ ፍቅር እንወዳችኋለን። ዛሬም እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ለማናደድ ለማበሰጨት ብላችሁ እንደዚህ አይነት ያልተገባ ድርጊት ውስጥ ብትገቡም ወዳችሁ ሳይሆን በአጋንንታዊ አሰራር ተይዛችሁ እንደሆነ ስለምናውቅ እኛ እናንተ ላይ የበቀል እጆቻችንን አናነሳም። ምናልባት በምድራዊው ሕግ ላትቀጡ ትችላላችሁ፣ ግን እየተዘባበታችሁ ያላችሁት በቅዱሳኑ ላይ ነውና የሰማይ አምላክ ደግሞ ስለ ቅዱሳኑ እንዲህ ስትዘባበቱ ዝም አይልም። ነገ በልጅ ልጆቻችሁ አልፎም በሀገር ላይ መዓትና መከራን የምታመጡ ሰዎች ናችሁ። ስለዚህ ዛሬ እናንተን አንድ ወንድማዊ ምክር ልመክራችሁ የምፈልገው ነገር ብትችሉ ወደ ልቦናችሁ ተመለሱና እያስቀየማችሁት እየተዘባበታችሁበት ያለውን የሰማዩን አምላክ ይቅርታ ጠይቁ። መልአክ ይቅርታ ጠይቁ ተብሏል። ታዲያ ቤተሰቦች እንደምታውቁት ነው ቅዱስ ገብርኤል እጅግ በጣም ቁጡ መልአክ ነው። እንደዚህ ዝም ተብሎ እንኳን የሚታለፍ አይደለም። ሁሉም ሰው የሰራውን ያጭዳልና ቤተሰቦች ልጁም ያደረገው ነገር እጅግ በጣም ነው የሚያስገርሙ የሚያሳፍረው። እጅግ በጣም ደግሞ የሚገርመኝ ነገር ቢኖር ቤተሰቦች እሱ ምንድነው? እጅግ በጣም ብዙ ጊዜ የቅዱሳን ሰማዕታትን እናታችን የቅድስት ድንግል ማርያም ምስለ ስዕል ይቀዳሉ። ይመጡና ደግሞ በሶሻል ሚዲያ ላይ ስራቸውን ከሰሩ በኋላ ይቅርታ አድርጉልኝ፣ ይቅርታ እባካችሁም ብለው ይማጽናሉ። ታዲያ ለምንድን ነው ይህን ነገር ያደረጉት? ታዲያ ለምንድን ነው መጨረሻ ላይ ሲመጣው ይቅርታ አድርጉልኝ የሚሉት? እጅግ በጣም በሚገርም ሁኔታ ይህ ሰውዬም ወዲያው ከ3 ሰዓት ከ4 ሰዓት በኋላ እጅግ በጣም ብዙ ሰዎች መቆጣታቸውን ሲያይ ይቅርታ አድርጉልኝ ብሎ መጥቶ ነበር። እስኪ ደግሞ አንድ ቪዲዮ ሰምተን እንመለስ። ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን፣ እኔ ደህና ነኝ። ትናንትና በሰራሁት ቪዲዮ ስዕልን እነ ማርያም እነ ጊዮርጊስ ስዕላትን ስለቀደድኩ ይቅርታ ልጠይቃቸው መጥቻለሁ። ባደረኩት መቅደድ ትክክል አይደለም፣ ይቅርታ አድርጉልኝ። ኦርቶዶክስ ቤተ እምነት ተከታዮች ኦርቶዶክሳውያን ወንድሞች እህቶች፣ ኤርትራውያን ውጭም ውስጥም ያላችሁ ይቅርታ ጠይቃቸዋለሁ። በጌታ ፍቅር ይቅር በሉኝ። እግዚአብሔር አምላክ ይባርካችሁ። ቤቴ ውስጥ የነበረ ስለሆነ ከጊዜ በፊት ጌታን የተቀበሉ ሰዎች ያመጡት ስዕል ነው። እሱን ስዕል አንስቼ ነው የቀደድኩት እና እግዚአብሔርን ቃል በማንበብ ነው። እናንተ ይሰማችኋል ብዬ አላደረኩትም። ይቅርታ ስለቀደድኩ አጠፍቻለሁ። መቅደድ የለብኝም። ይቅር በሉኝ፣ ይቅርታ አድርጉልኝ። እግዚአብሔር አብዝቶ ይባርካችሁ። ወዳችኋለሁ። ተባረኩ። እግዚአብሔር ይባርካችሁ። ዘራችሁ የተባረከ ይሁን። ይቅር እንድትሉኝ ይቅርታ እየጠየቅኩ ነው ያለሁት። ይቅርታ ይድረሳችሁ። ተባረኩ። ሁሉም ሰው ሼር ያደረገ ያደርሳቸው። ወጣቶች፣ አባቶች፣ እናቶች፣ ወንጌል አማኞች ያዘናችሁ ከውስጥ ያወራችሁ የመከራችሁኝ ሁላችሁም ወዳችኋለሁ። ኦርቶዶክሳውያን ይቅር በሉኝ። የወንድ ሰማች ነው ራሱን ፕሮፊት ነው ብሎ የሚጠራው የሃይማኖት መርገኝ ብሎ ያስባል። ግን አሁን ደግሞ መጥቶ ይቅርታ አድርጉልኝ ያለ ነበር። ይቅርታ አድርጉልኝ ማለት ያለበት እኛን ሰውን ይቅርታ አድርግልኝ ብሎ ለቅዱስ ገብርኤል ለቅዱሳን መልአክ እንዲሁም ደግሞ ለቅዱሳን ሰማዕታት ይቅርታ አድርጉልኝ ብሎ ቢማጸን ይሻላል። ምክንያቱም ይህ ነገር እጅግ በጣም ትልቅ የሚያስጠይቅ ነገር ነው ያደረገውን እየታየው ነውና ለአንድና ለመጨረሻ ጊዜ
አንድ እጅግ በጣም ከበርድ ያለ ነው ደግሞ መረር ያለ የህግ ጣት ቢደረግባቸው ድጋሚ ሰዎች እንደዚህ ነገር ለማድረግ ይነሳሳሉ ብዬ ተስፋ አላደርግም። ታዲያ ቤተሰቦች እናንተስ ይህን ነገር ስታዩ ምን አይነት ስሜት ተሰማችሁ? ሀሳባችሁን እናንተም ኮሜንት ላይ ጻፍ አድርጉችን። በሀገር በኪዳን ንግግር እንዲሁ ደግሞ ስብከት ሰምተን እንመለስ። ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ነው። ሲያገባ መዋሸት፣ ሲምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለው። የኃጢአት ትንሽ የለው። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያው እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ሐሰት ርዕሰ አመጻ፣ ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እንወር ብለን መዋሸት ፍጹም ነውር ነው በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት ነው። ነገ ለሚታሰር አንደበት እንወር ብለን፣ አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለኩሉ ክቡት፣ የተሰወረውን ሁሉ እንደስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን፣ እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን፣ በዝክር የሸፈነውን፣ በመመስወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተገልጦ የሕይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። የሌላችሁን አለኝ አትበሉ። ከሰው ጋር ለመኖር ብላችሁ ድቁና ሳይኖር አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታውቁ። ውሸታም ሁሉ የምትዋሹትን ማለት ነው። የማያትዋሹትን አላልኩ። እንዲህ ማድረጋችንን መተው አለብን። እግዚአብሔር ይቀለዳል? እግዚአብሔር ይዘበትበታል? አይዘበትበትም። ሳንታረቅ የታረቀ ምስል ማስቀደስ ውሸት ነው ይሄ። ስለዚህ ውሸታም አትሁኑ ለማለት እንደ ሕፃን ሁኑ፣ እንደ ሕፃናት እውነተኞች ያድርገን እግዚአብሔር። ስለተነጋገሩበት ነው ዛሬ ለእናንተ እነዚህ ቪዲዮችን ይዤላችሁ የመጡት። እናንተም በዚህ ጉዳይ ላይ የሚሰማችሁን ሐሳብ በድጋሚ እየጠየኳችሁ ነው። ሐሳባችሁን አስቀምጡልን። ወደ ኔክስት ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ ያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳን ተጨክኖ የሚደከመው። በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተህ እርስ በርስ እጅ ለእጅ ተያይዘህ ሃይማኖትህን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምንደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ
እርምጃ ብቻ ነው የሚያስፈልገው። አሁንም ደግሞ አለው ግደሉ አይደለም አጥፎ አይደለም፣ ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማህተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። ማሽተው አስተማሪ የሆነ እርምጃ ቅድም እንደነገርኳችሁ መወሰድ አለበት። እጅግ በጣም ብዙ ሰዎች ይሄን ነገር ሊያረጉት ይችላሉ ተብሎ እንኳን መታሰብ አለበትና እጅግ በጣም ማይደገም ትልቅ ቅጣት መቀጣት አለባቸው። ድጋሚ ነገር ሊያስቡት እንዳይነሳሱ እንኳን የሚያደርግ ብዬ አስባለሁ። እናንተም ይሄ ወንድማችን የተናገረውን ሐሳብ ከተቀበላችሁት እናንተ ስንት ዓመት ቢፈረድባቸው ይሄን ነገር ሊያቆሙ ይችላሉ ብላችሁ ታስባላችሁ? ሐሳባችሁ ኮሜንት ላይ አስቀምጡልን። ደግሞ ቤተሰቦች በትላንትናው ዕለት እጅግ በጣም ልብ የሚሰበር መረጃ ተሰምቶ ነበር። እሱ ምንድነው እህትማማቾቹ ሞተው ተገኙ ተብሎ እጅግ በጣም ብዙ ሰዎች ገርማቸው እንዲሁ ደግሞ ሐሳብና አስተያየታቸውን የሰጡበት የነበረ አንድ እጅግ በጣም የሚያሳዝን ቪዲዮ ነበር። እስኪ ደግሞ ቪዲዮ ሰምተን እንመለስ። እጅግ አሳዛኝና እጅግ የበርካቶችን ልብ የሰበረ አሳዛኝ መረጃ ተሰምቷል። እነዚህ የምትመለከቷቸው እህትማማቾች ታዲያ በክፍላቸው ሞተው መገኘታቸው ነው የተገለጸው። ሁላቸውም ነፍስ ይማር በሉ ለነዚህ እህቶቻችን። ደቡብ አፍሪካ ተወልደው ያደጉት እነዚህ እህትማማቾቹ ታዲያ ዲቦራ መንግስቴና እንዲሁም ደግሞ ኦፕራ መንግስቴ ይባላሉ። የተማሪ አኮሞዴሽን ውስጥ በክፍላቸው ሞተው መገኘታቸው ነው የተገለጸው። በዚህም ታዲያ የነዚህ እህቶቻችን ሞት ከተሰማ በኋላ በዚህ በማህበራዊ ሚዲያው እንግዲህ የበርካቶችን ልብ ሰብሯል። በርካቶችም እንግዲህ ሀዘናቸው እየገለጹ ይገኛሉ። ባካችሁ ቤተሰቦች ነፍስ ይማር እያላችሁ መጻፋችሁን አትርሱ። እጅግ በጣም ነው የሚያሳዝኑት። እነሱ አንደኛቸውን አልፈዋል። ቤተሰቦቻቸው ግን እጅግ በጣም ነው የሚያሳዝኑት። ለወዳጅ ለዘመዶቻቸው እንዲሁም ደግሞ ለእናታቸውም ጭምር ነፍስ ይማርልን እያላችሁ ቤተሰቦቻቸውን አጽናኑልን። ወደ ኔክስት እጅግ በጣም ደስ በሚል ሁኔታ ወደ ሰሚነሽ ማርያም እንዲሁም ደግሞ ወደ ስውሯ ማርያም ቤተክርስቲያን እጅግ በጣም ብዙ ሰዎች ይሄዳሉ። እንዲሁም ደግሞ ተአምር ተደረጎላቸው ይመጣሉ። ተአምራቸውን መድረክ ላይ የቆሙ ይናገራሉ። ታዲያ ሰሞኑን ደግሞ እጅግ በጣም ደስ በሚል ሁኔታ ሁላችንም የምናክባት አርቲስት ማርያማዊት እጅግ በጣም ደስ በሚል ሁኔታ ሰሚነሽ ኪዳነ ምሕረት ቤተክርስቲያን ተገኝታ እጅግ በጣም ደስ የሚል አከባበር እያከበረች ነበር። እስኪ ደግሞ አንድ ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ እንደው ክርስቲያኖ እንደምህቶቼ አንዲት ነገር መርሳት እንደሌለባችሁና ሁሌም እንድታስታውሱት ጥቂት ነገር ላስታውሳችሁ መጣሁኝ። በኢትዮጵያ ያላችሁ በተለይ ደግሞ ከኢትዮጵያ ውጪ በአውሮፓና በአሜሪካ የምትኖሩ እህት ወንድሞቼ፣ ይህ ምንድነው አያችሁ፣ በዚህ በዓለማችን ላይ ስንኖር እንግዲህ ኃጢአቶች በጣም እንደ ኖርማል ነገር መታየት ይጀምራሉና ጀምረዋልም ይታያሉ። የዝሙት ኃጢአት፣ የመዳራቱ፣ ምንፍቅና ኃጢአት ነው። ባይዘይ ታውቃላችሁ አይደል? ገላትያ ምዕራፍ 5 ላይ የሥጋ ስራም የተገለጠ ነው ብሎ ከሚዘረዝራቸው ውስጥ ከጣዖትን ማምለክ፣ ከሟርት፣ ከቅናት፣ መዳራት ጋር ቀላቅሎ አብሮ ምንፍቅናን ያስቀምጣል። እና ምንፍቅና አደገኛ የሆነ በእግዚአብሔር ላይ የማመጽ ኃጢአት ነው። ሰው እንደነዚህ አይነት የተለያዩ ኃጢአቶች በዓለማችን ላይ እንደ ኖርማል ነገር ተደርገው እየታዩ ነው እና ይሄ በጣም አደገኛ ነው። አደገኛ የሚያደርገው ደግሞ እንደ ኖርማል ነገር ከመታየታቸው አልፎ ሰዎች እንደነዚህ አይነት ኃጢአቶችን ሲጸየፉ የሚጸየፉትን አካላት እዚህ አይነት ልምድ ውስጥ ያሉ ሰዎች ጭራሽ ይሰድቧቸዋል፣ ያንቋሽሿቸዋል፣ አንሲቪላይዝድ ይሏቸዋል፣ ያልሰለጠናችሁ እውሮች ይሏቸዋል። እና ፕሊዝ በተቻለን አቅም ንጽህናችንን ጠብቀን እንኑር። ይሄ የዝሙት ኃጢአቱ መዳራቱ ምናምን እሱ ብቻ አይደለም፣ ምንፍቅና ላይም እኔ አንድ ሰው ነገረኝና በጣም ነው ያፈርኩት ክርስቶስን። አንድ የሆነ ክርስቲያን የሆነ ሰው እዛ አሜሪካን ሀገር የት ሄዳ አሉኝ። እንግዲህ አንድ ሰው ናቸው ያሉኝ፣ ግን አንድ ሰው ቢሆን ያሳስበናል። የፕሮቴስታንት የጴንጤ ኮንሰርት ተዘጋጅቶ እዛ ሄዶ ፎቶ ለቀቀ አሉ። ይሄ የምን ውጤት ነው? ነገሮችን ኃጢአቶችን ኖርማል የማድረግ ችግር። ኦኬ ሰው ይሄንን ደግሞ ስትቃወሙ አሁን አይታችኋል መቼስ እዛ በአውሮፓ በአሜሪካ ምናምን የምትኖሩ ሰዎች ለምሳሌ ይሄ ትራንስጀንደሮችን ወይም ሆሞሴክሹዋሊቲን እንደው እንቃወም ብላችሁ ብትነሱ እንዴት ነው የሚጸየፏችሁ? ያልሰለጠኑ አይደል የሚሏችሁ? እውሮች አይደል ሊሏችሁ የሚችሉት? ጭራሽ እናንተ ነው። እናንተ ግን በዚህ ንጽህናችሁ ክርስቲያናዊ በሆነው ህይወት ቀጥሉና ጴጥሮስ የሚናገረው ነገር አለ። ምን ይላል? በመጀመሪያ መልእክቱ ምዕራፍ 4 ላይ ክርስቲያኖች እንዴት ከአሕዛብ ጋር መኖር እንዳለባቸውና የእነሱን ልምምድ ውስጥ ጭራሽ መግባት እንደሌለባቸው ሲናገር እንዲህ ይላል። ምን ይላል?
ስለዚያም እንደው ስለ መዳራቱ ብዛት ከእነርሱ ጋር ስለማትሮጡ በዚህ በመዳራት ብዛት በዝሙቱ በመናምን ከእነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ ይላል። እናንተን እየተሳደቡ ይደነቃሉ። ነገር ግን በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው ለኢየሱስ ለእርሱ እነርሱስ መልስ ይሰጣሉ አለ። ኦኬ እነርሱ መልስ ይሰጣሉ ለእርሱ። እናንተ ግን ክርስቲያን ወንድሞቼ የትም ኑሩ የትም አሜሪካን ሀገር፣ አውሮፓ፣ እኛ ሀገርም ቢሆን እንደዚህ አይነት ጥፋቶችን በፍጹም አትተባበሩ። ከእነርሱ ጋር በእንደዚህ አይነት ጥፋት ውስጥ አብራችሁ ጭራሽ እንዳትሮጡ። የዝሙት ኃጢአት በተለይ ይሄ በጣም አደገኛ ኃጢአት የመዳራቱ ፕላስ ምንፍቅና ከምንፍቅና ጋር ጭራሽ አትሩጡ። ይቆያል። ሹፍ ይላል እዚህ ቲክታክ ላይ አንድ ሚመሽ ይላል። እስቲ እንስማ። ሰው የሀብታም እናድርገው ልስባ እንድምሰራው ንግድ አንተ እንድታመን ነው አሁን የምፈልገው። እዚህ ስቆም እኔ አይደለሁም ነገር ያለው ቀቢ በደንብ ያዝ። የእግዚአብሔር መልአክ አሁን የሻኪሶም ይሁን ምንም ወርቅ ቶሎ ብለህ አምጣና በጌታ በኢየሱስ ስም ፍጠን። አንተ መልአክ ፈጣኑን መልአክ ያዘዝኩት ይፈጥናል። ይኸው ይዞ መጣ። የት እንደሚያመጣ አይታወቅም። አሁን ግን ያበንበታል። ከፈትና የሚያብለጨለጩ ነገሮች አሉ። አዎ ይታያል። ግን ይለታ አንቺ እንደው ይታያል። አሁን ይታያል። ከጉባኤ አንድ ሰው ማን ይምጣ? ይታያል። ብናኞች አዎ ይታያል። ላይ እግዚአብሔር መልአክ ከሻኪሶ የመጣውን ወርቅ በተንከው እኮ አጨብጭቦ በተነው። ጌታ አጨብጭቦ በተነው እኮ። ሰብስብኝ ወወዝ በዚህ አያያዝ ነብዩን ተሳጠዋደ። ድጋሚ ድሃ ነው የምትሆነው። በነገራችን ላይ ይሄ አዲስ የመጣ ጴንጤ ነብይ ነውና ሰውን አባቴ ያጃጅለዋል፣ ሙልጭ አድርጎ ያጥበዋል ነው ምን አባቴ። እኔ ምነው የእግዚአብሔር መልአክ በዚህ ፍጥረት ከላይ ከሰማይ ከራማ በዚህ ፍጥረት ወርቅ ይዞ የሚመጣ ከሆነ ታዲያ ለምን እኛ ገብርኤል ሚካኤል ብለን ስንማጸን ለምን ኃጢአታችንን አበዛችሁት? እኔ ጴንጤ ገብርኤል ከላይ መልአክ መጥቷል አላይላ ተጫወቱበት፣ ይህን ህዝብ ቀልዱበት። ይህን ህዝብ ከላይ ከሰማይ የእግዚአብሔር መልአክ ከየትም ብላ ነው ወርቅ ይዘናል። ከየትም ብለ ፈልገ አፈላልገ በፍጥነት አለው። ለዚህ ሰውዬ ምን ያስፈልገዋል አለ? ወርቅ አለ። እና ሰውዬው ወርቁን ተቀበለ። ጋይስ የሚያብረቀርቅ ነገር እንዳለ ብዙ ጴንጤዎች መጥተው መሰከሩ። አረ አለው እጁ ላይ ወርቅ አለ ምናምን የሚያብረቀርቅ ነገር አለ። ክብር ለኢየሱስ ሲባል ሰውዬው ረስቶት አጨበጨበ። ወይኔ ወይኔ ወይኔ! እንዲህ መቀለጃ እንዲህ መጫወቻ ትሆኑ። ይሄ ሰውዬ ማለት ነው አባቴ ገና ፍሬሽ እብድ ነብይ ነው። ያጥዋል ንዝብ አልኩ አባቴ። ከዚህ በፊትም እንዲህ ብሎ ነበር። ስማ ይኸው እኔ ዛሬ ጸልያለሁ፣ አንተ ሚሊዮነር ትሆናለህ። አሜን። አኬራ ላጃ ላቦዴኬና ማሳ ያለ በለጠ የሚባል ሰው ታውቃለህ? እኔ ነኝ። አንተ ነህ? አዎ። በቃ ሚሊዮነር ሆነሃል። ቻው። ምንድነው የምትሰራው? የግል ድርጅት። ታምናለህ? ሚሊዮነር ለመሆን? በኢየሱስ ስም አሁን ሚሊዮነር አደረኩ። እኔ ከጴንጤ የሚመጪ ይዋል አሜን የምትጨይ እንዲህ የምትላት ነገር ነው። አሜን የምትላት ነገር ከወሬን ያስቀያ እንዲህ የምትላት ወፍ የለም እኮ ወፍ የለም። አየሩ ቁርስ አይሆን ምሳ አይሆን መኪና አይሆን ቤት አይሆን ትዳር አይሆን ዝም ብላችሁ አየሩ እንዲህ ሰማ። መጀመሪያ ሸሚዝን ቀይረ የምዕመኑን ህይወት አትቀይርም። አንተ በፍጹም አትቀይርም። አንተ ወርቅ የለህም፣ ዳይመንድ የለህም፣ ገንዘብ የለህም፣ ሚሊዮነር ማድረግ አትችልም። ሚሊዮን ችግር ግን ማምጣት ትችላለህ። ጎበዝ ነህ። እዚህ አዳራሽ ውስጥ ቁጭ ብላችሁ በማንም እብድ ነብይ የምትጃጃሉ እናንተ ህዝቦች ሆይ አረ አምልጡ፣ አረ ራን በሉ እና ወገኖቼ እንደው በእግዚአብሔር አትጃጃሉ።
እባካችሁ ከእንዲህ አይነት ቦታ ውጡ፣ አምልጡ። ሰዓቱ እየደረሰ ነው። አትቀልዱ። ኢየሱስ ይመጣ የለ? አዎ ይመጣል። ሲመጣ የማንም ነብይ መጫወቻና መቀለጃ እየሆናችሁ ጌታ ኢየሱስ አያገኛችሁ። አምልጡ ከእንዲህ አይነት አዳራሽ። ጌታ ኢየሱስ ከሌለበት፣ የወንጌል መዓዛና ጠረን ከሌለበት፣ እብድ ነብይ ከተሰበሰበበት ከዚህ ስፍራ አምልጡ። ራን አምልጥ። ራን ወርቂቱ ዘነቢቱ ቪዲዮ እነዚህን ይመስሉ ነበር። በቀጣይ ትምህርት አዘል እንዲሁም ደግሞ አስደሳች ነገሮችን ይላችሁ እመጣለሁ። ስላዳመጣችሁ አመሰግናለሁ። ቴንክ ዩ